በዌስት ኮስት መሐንዲሶች የተለያየ ፈተና ያጋጥማቸዋል። የመሬት መንቀጥቀጥ። ሎስ አንጀለስ በ1994 የኖርዝ ሪጅ የመሬት መንቀጥቀጥ ከተማዋን አወደማት። ሕንፃዎቹን አጠፋ፣ መንገዶቹን አፈራረሰ። በዳውንታውን ሎስ አንጀለስም ረጅም ከፍታ ያለው ግንባታ እንዲቆም ተደረገ። አሁን ከ20 ዓመታት በኋላ ነገሮች ተለዋውጠዋል። አንድ ቡድን 1100 ጫማ ከፍታ ያለው ሰማይ ጠቀስ ሕንፃ እየገነባ ነው። የዊልሻየር ግራንድ ከምዕራብ ሚሲሲፒ ረጅሙ መዋቅር ሲሆን ፈተናው ግን ግዝፈቱን መቋቋም እንደሚችል ማረጋገጥ ነው። የረጅም ሕንፃ ንድፍ በመሬት መንቀጥቀጥ በኩል ሚዛንን እንዲጠብቅ ተደርጎ ነው የሚሰራው። ቀልጣፋና ቀለል ያለ ሕንፃ ከሆነ የፈለከው በእነዚህ ሕንፃዎች ውስጥ ፍላጎትን ታገኛለህ። በመሬት መንቀጥቀጥ ውስጥ ረጃጅም ሕንፃዎች ይንቀጠቀጣሉ ወይም ይወዛወዛሉ። ነገር ግን መሰረቱ ከመጠን በላይ እንዳይንቀሳቀሱ ይቆጣጠራቸዋል። የዊልሻየር ግራንድ ቦታን ለማቆየት 82 ሚሊዮን ፓውንድ የኮንክሪት መሰረት ያስፈልጋል። ይህም የዓለምን የኮንክሪት ፍሰት ክብረ ወሰን የሰበረ ነው። ለኛ በሎጂስቲክ እይታ በጣም ከባድ ነበር። ኤልኤ አካባቢ ያሉትን ሁሉንም መጠቀም ያለብን ነገሮች በትክክል ተጠቅመናል። ሁሉም ሰዎች እንደኛ አይደሉም። በሱ መንገድ ልትወስዱ ትችላላችሁ። በሰዓት 6 ሚሊዮን ፓውንድ ያህል ኮንክሪት ነው የሚያፈሱት። ነገር ግን ይህ ችግር ይፈጥራል። ኮንክሪት በበዛ ቁጥር ሙቀትን ያመነጫል። ከ160 ዲግሪ በላይ ከሆነ ተመልሰው እንደገና መጀመር አለባቸው። ስለዚህ በሲሚንቶ ውስጥ በ20 ማይል ያህል በቧንቧ ውስጥ የሚያልፍ የቀዘቀዘ ውሃ በመጠቀም እንዲቀዘቅዝ ያደርጋሉ። ልክ 150 ዲግሪ ላይ ስንደርስ እነዚህ ቁጥሮች እስኪወርዱ ማየት እስክንጀምር ድረስ በጣም ያስጨንቀን ነበር። ከአድካሚ 18 ሰዓታት በኋላ የተጠናቀቀው መሰረት 50 ጫማ ጥልቀት ያለውና የእግር ኳስ ሜዳውን ያህል ርዝመት ያለው ነው። አሁን ቀጥታ ወደ ላይ ለመሄድ ዝግጁ ናቸው። አሁን ዋናው ጥያቄ ሕንፃው የመሬት መንቀጥቀጥ ክስተትን ለመቋቋም የሚያስችል ጥንካሬ ልንሰጠው እንችላለን ወይ ነው በሚገባ። ቀጣዩ ጥያቄ ደግሞ ይህንን ለማድረግስ ምን መንገድ መከተል እንችላለን? በመሬት መንቀጥቀጥ ቀጠና ውስጥ መሐንዲሶች በአብዛኛው ሰማይ ጠቀስ ፎቆች ዙሪያ ትላልቅ አምዶችን ያስቀምጣሉ። ግን ቢሆንም የማይረብሽ እይታዎችን ይፈልጋሉ። ስለዚህ አዲስ የግንባታ መንገድ ይዘው ይመጣሉ። ሰያፍ የሆኑ ማሰሪያዎች ከሲሚንቶና ከብረት ከተሰሩ መዋቅሮች ጋር ያገናኛሉ። እነዚህ ሰያፍ ደጋፊዎች የሕንፃውን እንቅስቃሴና የመሬት መንቀጥቀጡን ኃይል በመምጠጥ የሕንፃውን እንቅስቃሴ ያቀዘቅዙታል። ይህ አዲስ ቴክኖሎጂ ነው። እነዚህ ቅንፎች አስደናቂ እይታዎችን ለመመልከት ያስችሉናል። ነገር ግን በመጀመሪያ ሰራተኞቹ ሙሉውን ሕንፃ በመስታወት መሸፈን አለባቸው። በመሬት መንቀጥቀጥ ክልል ውስጥ ያሉ ጠንካራ የመስታወት ግድግዳዎች ሊፈርሱና ሊወድቁ ይችላሉ። ይህንንም ለመከላከል መስታወቱ እንቅስቃሴን መቋቋም በሚችሉ ፍሬሞች ውስጥ ነው የተሰራው። 8.0 ኃይል የመሬት መንቀጥቀጥን ለመከላከል ተብለው የተሰሩ ናቸው። ስለዚህ ፓኔሎቹ በከፋ ሁኔታ ከሕንፃው ሊወድቁ አይችሉም። በሎስ አንጀለስ መሐንዲሶች የምዕራቡ ዓለም ረጅሙን ሰማይ ጠቀስ ሕንፃ በመገንባት ላይ ናቸው። የመሬት መንቀጥቀጥን መቋቋም የሚችል 1100 ጫማ ከፍታ ያለውና ሙሉ በሙሉ በመስታወት ያሸበረቀ ነው። ነገር ግን የሎስ አንጀለስን የሰማይ መስመር የሚቀይረው ከላይ ያለው ነገር ነው። በዳውንታውን ሎስ አንጀለስ ውስጥ ያሉት እነዚህ ሁሉ ሕንፃዎች የተቆራረጡና ያልተለመዱ ናቸው። ምክንያቱም ጥቅም ላይ ያልዋሉ የእሳት ሄሊኮፕተር ማረፊያ ስላላቸው ነው። እና የሄሊኮፕተሩ ማረፊያ ከላይ ካልሰራን ደግሞ የሚያምር ሌላ ነገር ልንጨምርበት እንችላለን። የዊልሻየር ግራንድ በ4 አስርት ዓመታት ውስጥ ጠፍጣፋ ጣራ የሌለው የመጀመሪያው ሕንፃ ነው። መሐንዲሶች በስፓይር የተሸፈነ የብረታ ብረትና የመስታወት ንድፎችን ቀርጸው ነበር። ነገር ግን በመሬት መንቀጥቀጥ ወቅት እንደሚቆይ ማረጋገጥ ይፈልጋሉ። ከ4G ቋሚ ዙረት ጋር እየታገለን ነው። ዙረቱ ሽፋኑን እየገፋው ነው። 4G ማለት ደግሞ ምድርን ለቆ ከሚሄድ ጠፈርተኛ በላይ ነው ማለት ይቻላል። እነዚህን ኃይሎች የሚቋቋም መዋቅር ለመንደፍ እዚያ ወደሚገኘው እጅግ የላቀ 3D ሞዴል ፕሮግራም ተመለሱ። አውቶዴስክ ሪቪት በ3D ምስል እንሰራውና የጂኦሜትሪው መዋቅር ብረት እንድናውቀው አድርጎናል እና በፕሮጀክቱ በኩል የራሱን ድርሻ በጣም ተወጥቷል። ምሰሶው ከ1.8 ሚሊዮን ፓውንድ በላይ ብረት አለው እና እያንዳንዱ ክፍል የተለየ ነው።
ነገር ግን አሁንም በ1000 ጫማ ርቀት ወደ ላይ ተልኮ በእጅ መያያዝ አለበት። ከፍተኛ ኃላፊነት ከምትወስድባቸው ስራዎች መሃል አንዱ ነው። አካባቢው ከፍተኛ ጥንቃቄ ይደረግበታል። ከብረት ሥራ ባለሙያዎች ቡድን በስተቀር ለሁሉም ሰው ዝግ ነው። እነዚህ ሰዎች በሕይወት ዘመኔ አብሬያቸው ከሰሯቸው ምርጦች መካከል ጥቂቶቹ ናቸው። አንዳንዶቹ በኒውዮርክ የዓለም ንግድ ማዕከል ውስጥ ሰርተዋል። ብዙዎቹ ለ30 ዓመታት ያህል አብረው ኖረዋል። አሁን ሚዛናቸውን እየጠበቁ ነው እና በየቀኑ እዚያው ባሉበት ቦታ ላይ እንደተቀመጡ ይቀጥላሉ። እንደዚህ አይነት ሰራተኞች ስራቸውን ከቀጠሮ ቀድሞ ያጠናቅቃሉ። ነገር ግን የዊልሻየር ግራንድ አልቆ እስካላሸበረቀ ድረስ ሙሉ ነው ማለት አንችልም። ዳውንታውን ሎስ አንጀለስ ውስጥ ከጧቱ 5 ሰዓት ተኩል ነው። ሰራተኞች ባለ 295 የጫማ ርዝመት ያለውን ስፓየር ለማውጣት በዝግጅት ላይ ናቸው። ይህ የ20,000 ፓውንድ ክብደት ያለው ስፒር ከፍ ማለት ይጀምራል። ወደ ላይ በሚወጣበት ጊዜም ቀጥ ብሎ መውጣት ነው ያለበት። ወደ ቦታው ሲደርስ ግዙፉን ስፓየር ላዩ ላይ ዝቅ አድርጎ ለማሰር ግዙፍ የሆነ ሌላ ግማሽ ብረት ያስፈልጋል። በዊልሻየር ግራንድ ከፍታ መሐንዲሶቹ እጅግ ከመጠን ባለፈ የመሬት መንቀጥቀጥ ቢፈጠርም እንኳ የሚቋቋም ሕንፃን የገነቡት